አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ሀባይብ እንደምን ሰንበታችኋል? እንዴት ናችሁ? ሰላም ናችሁ ወይ? ተናፍቃችኋል ሀባይብ። ስልኬ ተበላሽቶ በስልኬ ምክንያት ነበር የጠፋሁት። እስቲ አሁንም ከሰራ ምናልባት ልሞክረው ብዬ ነው። እንዴት ናችሁ? ሰላም ናችሁ ወይ አላችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እና ዛሬ የመጣሁበት ቪዲዮ ደግሞ ኢና ሊላሂ ወኢና ኢለይሂ ራጂዑን አንድ እህታችን ነው ራሷን አጥፍታለች ማለት ነው። ብዙዎቻችሁ ያው አኪድ ሰምታችኋል ብዬ አስባለሁ። ግን በጣም ያሳዝናል። አላህ ቀልብ ውስጠን መቼ ቀልብ እንደምናረግ መቼ ወደ ራሳችን እንደምንመለስ እኔ እንጃ ወላሂ ሀባይብ። ሚዲያ የምንጠቀመው ዩቱብም ይሁን ቲክቶክን ፌስቡክን ብዙ ነገሮችን የምንጠቀማቸው ምን ልናረግባቸው ነው? ምን ልንማርባቸው ነው? ምን ለመማር ምን ለማረግ ነው የምንጠቀመው? ዝም ብለን ህይወታችን ላይ የሆነ ነገር ፋይዳ ማናመጣ ከሆነ ማንጠቀምበት ከሆነ ማንማርበት ከሆነ ለምን እንጠቀመዋለን? ለምንስ ጊዜያችንን እናባክናለን? እሱን በምንጠቀምበት ሰዓት ለምን አንተኛም? ለምን አናርፍም? ሱብሃንአላህ በጣም ያሳዝናል ወላሂ። ለማንም ተራ ለማንም ኮተት ብለን ለምንድን ነው ራሳችን የምናጠፋው? እንኳን ሞታ በህይወት ያለች በቁም ያለች የጠላት የተዋት ሰው ስትሞት ነው እንደሚወዳት። ለምንድን ነው ራሳችን የምናጠፋው? ራስ ማጥፋት መፍትሄ ነው እንዴ? ራሳችሁን ከምታጠፉ ችግራችሁን አጥፉ። የወጣችሁበትን አላማችሁ ላይ አትወክሩ። ብዙ አላማ አለን እኮ። ለብዙ አላማ ነው የተሰደድነው። የተሰደድንበት ምክንያት እኮ ወንድ አይደለም። አላማ እንኳን የተሰደድንበት አላማ ባይሳካ ራሱ ሌላ መፈለግ ነው፣ ሌላ መፍትሄ መፈለግ ነው እንጂ ስታምኑት ለከዳችሁ፣ ስትወዱት ለጠላችሁ፣ ለካህዲ ለማንም ካህዲ ለማንም ወሮ በላ ብላችሁ ራስን ማጥፋት ምን ይሉታል? አሁን እሱ አግብቶ ወልዶ ተደላድሎ ነው የሚኖረው። እሷ ግን አንዴ ህይወቷን አጠፋች ትዝም አትለውም። ምናልባት ለአንድ ለሁለት ቀን ለሶስት ቀን ካስታወሳት ነው። እሱንም አላሁ አለም። እናንተ ክፉ አትስሩ፣ አትክፉ፣ ሰውን አትበድሉ። ከዛ ውጪ ለበደላችሁ፣ ለገፋችሁ፣ ቃሉን ላፈረሰ ስትጠብቁት ለከዳችሁ፣ ለካህዲ ራሳችሁን ታጠፋላችሁ። ካህዲ እኮ ነው በቃ ለቃሉ ያልታመነ፣ ቃሉን ላፈረሰ፣ ለካዳችሁ፣ ለዋሻችሁ፣ ቃሉን ገብቶ ቃል ላፈረሰ፣ ቃሉን ለበላ፣ ለዋሽ፣ ላልታመነ ለእንደዛ አይነት ሰው ነው እንዴ ራሳችሁን የምታጠፉት? ቢያንስ እንኳን መስዋዕት የምናረግለት ሰው፣ መስዋዕት የምንከፍልለት ሰው ምን አይነት ሰው ነው? ኑሮ ያልጠቀመ እኮ ቢሄድም አይጎዳም። እንደዚህ አይነቶቹን ደግሞ አላህ ምናልባት ከመንገዳችንም ዞር ሊያረጋቸው ፈልጎ ሊሆን ይችላል። እንደዚህ አይነት እንቅፋቶችን አያምን ወይ? ያማል፣ ሊከብድ ይችላል። ያመኑትን ባመኑት ሰው መከዳት፣ መዋሸት፣ ያሳለፉት ነገር ብዙ ነገር ትዝ የሚል ነገር ይኖራል። በቃ ለፈጣሪ መስጠት፣ የስራውን ይስጠው። ሰሪ ለሰሪ ሾክ ላጣሪ። እናንተ ብቻ ግፈኛ አትሆኑ፣ አትክፉ፣ የሰው ሀቅ አትብሉ፣ በሐላል ስሩ፣ ሀቅ አውሩ፣ በሀቅ ተናገሩ። ለገፋችሁ፣ ለጣላችሁ፣ ለበደላችሁ ኧረ ተው ሀባይብ እንንቃ። ለምንድን ነው ከሰው ማንማረው? ብዙ ነገር እንሰማለን፣ ብዙ ነገር አከሌ እንደዚህ ሆነች፣ አከሌ እንደዚህ ሆነች። ግን በራሳችን እስከሚደርስ ድረስ ያ ነገር ቁጭ ብለን ነው የምንጠብቀው። በቃ በራሳችን ከሰው አንማርም፣ ብዙ ጊዜ አንጠነቀቅም። ሁሉ ነገራችን በቃ መፍቱህ እናረጋለን። ልባችንን እንሰጣለን፣ ጊዜያችንን እንሰጣለን፣ ገንዘባችንን እንሰጣለን። በቃ ብዙ ነገራችንን እንሰጥና ያው በኋላ የሆነ ነገር ሳይሳካ ሲቀር ያ ቁጭት መጨረሻ ላይ ደግሞ ህይወታችንን ያስጠፋናል ማለት ነው። ቢያንስ ዋጋ የምንከፍልነት መስዋዕት የምንከፍልለት ነገር ምንድን ነው? ለማን ነው መስዋዕት የምንከፍለው? የፈለገም ነገር ቢሆን ደግሞ ከህይወት የሚበልጥ ነገር የለም። ሁሉም ነገር እኛ ስንኖር ነው የሚኖረው።
እኛ ከሌለን የለንም፣ በቃ ሁሉም ነገር አይኖርም ማለት ነው። የበደላችሁን፣ የገፋችሁን፣ ያስለቀሳችሁን መበቀል እኮ የተሻለ ሆኖ መገኘት። ራስን ማጥፋት እኮ በቀል አይደለም፣ የበለጠ መሞት ማለት ነው። የሞት ሞት ያው ራስን ከማጥፋት ራስን ማጥፋት ያው ሞት ነው። ግን በቀል ማለት እኮ እንደዛ አይደለም። በቀል ማለት እኮ መሞት ማለት አይደለም። ያ ሰው ሲጥላችሁ አለመውደቅ፣ በተሻለ ቦታ መገኘት፣ የተሻለ ደረጃ መድረስ። በቀል ማለት እኮ እንደዛ ነው። ያንን ሰው የምትበቀሉበት መንገድ የተሻለ ቦታ ደርሳችሁ፣ የተሻለ ሰው ሆናችሁ፣ የተሻለ ህይወት መስርታችሁ፣ የተሻለ ደረጃ ደርሳችሁ ወይኔ ያመለጠችኝ እንዴ፣ ወይኔ ያመለጠኝ እንዴ ብሎ እንደሚቆጭ ማድረግ። ግን ስታረጉ እሱን እንዲቆጨው ብቻ ብላችሁ ሳይሆን በቃ ለራሳችሁም ደስታ ነው። ያንን ሰው የምታሸንፉት እኮ በእንደዛ አይነት ነው። የምትበቀሉት እኮ በእንደዛ አይነት ነው። ለምንድን ነው ማይሆን እርምጃ የምትወስዱት በነፍሳችሁ? እዚህ ራሳችሁን አጠፋችሁ እዛ ሄዳችሁ የምታርፉ መስሏችሁ ነው እንዴ? ላወላ አይደለም፣ ተሳስታችኋል። የባሰ መሰቃየት እኮ ነው። ነፍስም ህይወትም ሁሉም በአላህ እጅ ናት። አላህ የፈጠራትን ነፍስ አላህ ነው የሚወስዳት። በራሳችን ነፍስ ለራሳችን ስልጣን የለንም። አላህ ነው የፈጠራት፣ አላህ ነው የሚወስዳት። ለተበዳይ ለተገፋ ደግሞ አላህ እጥፍ ድርብ አድርጎ ሚንዳውን ይከፍለዋል፣ ጀዛውን ይከፍለዋል። እናንተ አትክፉ አትበድሉ እንጂ አላህ እኮ ሁሌም ከተበዳይ ጋር ነው። አላህ ደግሞ ራሱም ተናግሯል። አላህ ደግሞ ቃሉን አያጥፍም፣ ቃሉን አያፈርስም። እንደ ሰው አይደለም። ከተበዳይ ነን ብሏል አላህ። ከተበዳይ በአላህና በተበዳይ መሀል ግርዶሽ የለባቸውም። ያኔ በመሀላቸው ምንም ድንበር የለውም። በተበዳይና በአላህ መሀል፣ በፈጣሪ መሀል ወደ ፈጣራችሁ መጠጋት፣ ወደ ፈጣራችን መቅረብ። ያው ይህ ሶሻል ሚዲያ ብዙ ነገር ጫና ፈጥሮብናል እና አንድም እንደዚህ አይነት ነገር ለሰይጣን ቦታ ልንከፍት የሚያረገን ነገር አንዱ ምንድን ነው? ወደ ፈጣራችን አለመቃረብ። እንደዛ ይመስለኛል። ብዙ ጊዜ ያው ሶሻል ሚዲያ ላይ ነው ጊዜያችንን የምናባክነው። ብዙ ነገሮች ከዲናችን ከይልማችን ያ ሁሉም በየሃይማኖቱ ሙስሊሙም ክርስቲያኑም ወደ ፈጣሪያችን ብንጠጋ ቁርአን ምን ይላል፣ ሀዲስ ምን ይላል፣ ያ ሁሉም በየሃይማኖቱ መጽሐፉን ከፍቶ ቢያነብ ቢከታተል ቢያዳምጥ ወደ ፈጣሪ ቢቃረብ እንደዚህ ሰይጣንም ገብቶ አይጫወትብንም ነበር፣ አይወሰወስንም ነበር። አንድም እንደዚህ የሚያደርገን ከፈጣሪ ያለን ግንኙነት በጣም ስለላላ ነው። ወደ ፈጣራችን ደግሞ አላህ ይመልሰን፣ ወደ አላህ ይመልሰን ራሱ ማለት ነው። እኛ አንድን ነገር በጣም ስንፈራው ያንን ከፈራነው ነገር እንጠነቀቃለን። በቃ ይሄ ነገር የሆነ ነገር አሁን ለምሳሌ እሳት አለ አጠገቤ፣ ያ እሳት እንዳይነካኝ እጠነቀቃለሁ፣ ይፈራለሁ ማለት ነው። ጥንቃቄ ያደርጋለሁ። ግን ወደ አላህ ስንቀርብ ደግሞ የበለጠ አላህ ይቀርበናል ማለት ነው። አንድ ነገር ስንፈራው ከፈራነው ነገር እንሪቃለን። አላህን ስንፈራው ደግሞ ወደሱ እንቀርባለን። አሁን እሳት አጠገብ ያለ እሳቱ እንዳይነካኝ እሪቃለሁ፣ እሳቱን እፈራለሁ በመፍራቴ ማለት ነው። አላህን በመፍራት ደግሞ ወደሱ ነው የምንቃረበው ማለት ነው። ወደ ፈጣራችን ነው የምንቃረበው። የበደለንን ሰው ሰሪ ለሰሪ ሹክ ላጣሪ የስራህን አላህ ይስጥ። በቃ ከአላህ ጋር ተሳሰብ፣ ከፈጣሪ ጋር ተሳሰብ ብለን ለፈጣሪ መተው፣ እኛ ደግሞ ወደፊት መጓዝ ነው እንጂ ሀባይብ እንደዚህ አታርጉ። ህይወት ይቀጥላል። በቃ ማዘን ሊኖር ይችላል፣ ማልቀስ ሊኖር ይችላል። ያንን ነገር በቃ ለጊዜው አልቅሳችሁ ወጥቶላችሁ ወደ ራሳችሁ ተመልሳችሁ ራሳችሁን ትሪት አድርጋችሁ ከነካቴው ከነመፈጠሩ ረስታችሁ በቃ ህይወታችሁን መቀጠል ነው ያለባችሁ። ምን አይነት ሰው ነበረ? የእሱ መኖሩና አለመኖሩ እኔ ምን አጎደለብኝ? ሀታ የሚያጎድለባችሁ ሰው ለምን አይሆንም? እና ብዙ ነገር በሰው ጥገኛ አትሆኑ። ጥገኛ መሆን ያለብን በፈጣሪያችን ነው። ወደ እምነት ወደ ፈጣሪ መጠጋት አብዝታችሁ ሰው ላይ አትጠጉ፣ አትለጠፉ። በቃ ሁሉም ነገር ድንበር አለው። ሊሆን ይችላል ላይሆን ይችላል። ሰው እኮ ሞቶም ይለያያል። ብዙ ነገር አለ። ራሳችሁን ለመቻል ደግሞ ጣሩ። ራሳችሁን በራሳችሁ ለማቆም ወይ በሞት አንዱ ከአንዱ ይለያል፣ ወይ እንዲህ በህይወትም ያለ ይለያል።
ለዛኛው ዝግጁ መሆን፣ ራስን መቻል፣ ብዙ ነገራችንን ትንሽ እንትን ማለት ያኔ በቃ ለራሳችን የሆነች ማሰብ እንደዛ ነው እላችኋለሁ። ሀባይብ ተንተባተብኩኝም ያው በሰሞኑም ጠፍቻለሁ። እስቲ ረሳሁት መሰለኝ ሚዲያውንም። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።